መስፍን ነህ አይደለ? እየሰማኝ ነው አይደለ? እኔ ስራዬ የምሰራ ሰው ነኝ። አንተስ ምንድን ልታቀባብል የነበረው? ዶክመንት ይዘህ ነው እንግዲህ ያገኘን። ማና የሰው ከላካችሁ ትክክለኛ አጥፉት ከተባላችሁ በግልጽ ተናገሩ። መስፍን የሚባለው ነገር እኔ በህይወቴ መስፍን የሚባል ሰው ጓደኛም የለኝም፣ የማውቀውም ሰው የለም። የቅርብ ጓደኛ ብለው እንጀራዬ ስለሆነ ማለት ነው። ከዛ ውጪ ግን አሁን ስለምትለው መስፍን ስለምትላትም ልጅቷ አሁን ብትመጣ አላውቃትም። ታዲያ ምንድን ነው? መስፍን ሁን ካልከኝ አልሆንም። እኔ ራሴ የቻለ ስም አለኝ። እኔ ግዴታ መስፍን ሁን አትለኝ። መስፍን አይደለሁም። መታወቂያ አይተዋል። ማንነቴን እያየህ ነኝ። ታዲያ ከዚህ የበለጠ ደብድባችሁ ልትገሉኝ ነበር። በቃ መሞት እኮ ነው የቀረኝ። አስረዳኋችሁ፣ ነገርኳችሁ፣ መታወቂያን አሳየው። ከዚህ የበለጠ ምንድን ነው የምትፈልጉት ከኔ? ገና እኮ ገብታ ሂሳቡን አፕሊኬሽን አብርቼ ስልኳን እያሳየኋት እኮ ነው መታችሁ የያዛችሁ። ሌላ ምንም ማቀው ነገር የለም። ሲቀጥል ደግሞ መስፍን የሚባል ጓደኛ ኖሮኝም አያውቅም። ታዲያ ምን መስፍን ነው የምትለው? ራይት ሰራተኛ ነው በትክክል። ተደጋጋሚ ፒክ ማረግበት ቦታ አለ። የመጨረሻም ጊዜ ጠርቶኝ ያለበት ቦታ እነዚህ በተደጋጋሚ ልነግረው ነው። የቱ ጋር የታየውና ነው? እኔ ስልክ እየደወልኩ አይደል የምጠራ? የት ታውቀዋለህና ነው እንዴ? ምን ሆነ ነው? አሁን ግን እየሄድን የነበረው ወደ ላፍቶ አካባቢ ነው። እዛ እንደምንሄድ አውቃለሁ። ያን ቦታ ላደርስ እችላለሁ። ስለዚህ ምንም ጊዜ ማጥፋት አያስፈልግም። መኪና ጠራት ዘሉ በላና ይምጡ ልጆቹ። እሺ ሰላም ውዴ ዱካሾ ቤተሰቦች እንደምን ከርማችኋል? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ ሰሞኑን እያሳለፍን ያለነውን ውጣ ውረድ የምታውቁት ነው። ከዚህ የተነሳ እንግዲህ እነዚህ ቪዲዮዎች ዘግየት ብለው ስለሚለቀቁ ትላንት የተለቀቀ ቪዲዮ ምናምን እያልኩ ነው ማወራው። ምክንያቱም የሆነ ፕሮግረስ ላይ እየደረስን ቪዲዮዎች መልቀቅ ጀምረናል። ከዚህ የተነሳ እንግዲህ ቪዲዮ ሳንለቅ ብዙ እየቆየን ከዛ ፕሮግረሱ እስኪያልቅ ድረስ ጠብቀን ቪዲዮ እየለቀቅን እንገኛለን። ምክንያቱም ብዙዎቻችሁ እንግዲህ እንዳማከራችሁን ለወንጀለኞቹ መሸሽ ምክንያት እየሰጣችኋቸው ነው። ቪዲዮ ቶሎ አትልቀቁ፣ የሆነ ውጤት ላይ ከደረሳችሁ በኋላ ነው መልቀቅ ያለበት። መስፍን ነህ አይደለ? እየሰማኝ ነው አይደለ? እኔ ስራዬ የምሰራ ሰው ነኝ። አንተስ ምንድን ልታቀባብል የነበረው? ዶክመንት ይዘህ ነው እንግዲህ ያገኘን። ማና የሰው ከላካችሁ ትክክለኛ አጥፉት ከተባላችሁ በግልጽ ተናገሩ። መስፍን የሚባለው ነገር እኔ በህይወቴ መስፍን የሚባል ሰው ጓደኛ የለኝም፣ የማውቀውም ሰው የለም። የቅርብ ጓደኛ እንጀራዬ። ከዛ ውጭ